شرينا عن مقتلنا هيتناجرنا نوزوت أخذ خرز اللهم تو هاي لتناجرنا لأن هاي لم يكيدني ولا عيلي ما تيم بحيدي بدأ وسيدهم لي مالتي قرنت خبيدي أنا متى ما يفلت أني رأى العاني رأى تجديد أمازين بر እነዚህ ከሸራሪና በረሃ የሚያስተጋቡ ድምጾች ህወሓት በአጋንንታዊ አስተሳሰብ ፍጹም የጨከነባቸው በስሙ ለሚቆምርበትና ለሚነግድበት የትግራይ ህዝብ እንጥፍጣፊ ሰብአዊነት የሌለው መሆኑን እንደ ሁሉ ጊዜው ያረጋገጠበት የአርመኒያዊነት ሰበዝ ሁነኛ ማሳያ ነው። ሰላም መጣልን ብለው ፈጣሪያቸውን አመስግነው ያልጨረሱ አዛውንቶች በማምሻ ዕድሜያቸው መጦር ሲሹ አምባገነኑ ህወሓት በግዳጅ ለጦርነት ማግዷቸዋል። ተምረው ያልጨረሱ ህፃናትና ታዳጊዎችን ወጣቶችና ሴቶችን ርህራሄ በሌለው ሰይጣናዊ ጭካኔ ለሞት ሀጭቷቸዋል። ተላላኪው ህወሓት በእነሱ ሞት ላይ ወንበር ፍለጋ ስልጣን ሊያማትር እኒህን ህፃናትና አዛውንት ጭዳ ሊያደርግ ሞት ደግሶ ከሞቀ ጎጆዋቸው አፍሶ የተከዜ ሲሳይ የበረሃ ላይ ውሃ ጥምና ረሃብ ቀለብ ሊያደርጋቸው ምን እንደሰራ የሚያጋልጡ የሞት ወጥመድና የልቂት ቁማሮችን የገለጡ ሰቆቃዎች ናቸው። ሸራሪና በኤርትራና ሱዳን ድንበር አቅራቢያ የሚገኝ ቁልፍ የስትራቴጂካዊና የስልታዊ እንቅስቃሴ ቀጣና ሲሆን ህገወጡ የህወሓት ቡድን ከቤተሰብ እቅፍ መውጣት የሌለባቸውን ህፃናትና መጦር የሚገባቸውን አዛውንቶች አንቆና አፍሶ በዚህ ቀጣና የጥፋት ተልእኮን ለመፈጸም ምሽግ በመቆፈር ጭምር ለዓመታት ሲዘጋጅ ቆይቷል። ህወሓት ባሳለፍነው ሐምሌ ወር መጨረሻ አርሚያ 13 ሲል ባደራጀው የጥፋት ኃይል ሸራሪና ላይ የጦርነት እሳት በመለኮስም የጥፋት ህልሙን ወደ ተግባር ቀይሮታል። ነገር ግን ስልቱ አልሰመረም። ህወሓት በለኮሰው ውጊያ በርካታ የቡድኑ አባላት ሲደመሰሱ ከህፃናት እስከ አረጋውያን ድረስ የተሰለፉ በርካቶች እጃቸውን ለኢፌድሪ